አላህ ለይለቱል ቀድርን እንዲወፍቅ ትፈልጋለህ? ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር። አላህ ሱብሓነሁ ወተዓላ ስለዚች ሌሊት ሲናገር ምን አለ? ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። መወሰኛይቱ ሌሊት ከ1000 ወር በላጭ ናት አለ አላህ ሱብሓነሁ ወተዓላ። 1000 ወር ማለት 84 ዓመት አካባቢ ነው። አንድ ሙእሚን በዛች ሌሊት አላህ ወፍቆት ሱጁድ ላይ ከሆነ 84 ዓመት ሱጁድ እንዳደረገ ይቆጠርለታል፣ ይጻፍለታል። በዛች ሌሊት እየሰገደ ከሆነ 84 ዓመት እየሰገደ እንደሆነ ተደርጎ ይጻፍለታል። ያ አላህ በዛ ሌሊት ቁርአን እየቀራ ከሆነ አላህ ሁላችንን የሚወፍቀንና 84 ዓመት የአላህን ሱብሓነሁ ወተዓላ ንግግር እየቀራ እንደሆነ ተደርጎ ይጻፍለታል። ምን አይነት እድል ነው! ረመዳን 20 ቀን አለፈ። ኸይሩን የሰበሰበው ሰብስቦ የተዘናጋው ተዘናግቶ። እናታችን ዓኢሻ ረዲየላሁ ዐንሃ ስለ ረሱል ሰለላሁ ዐለይሂ ወሰለም በዚህ ጊዜ እንዴት ዒባዳ እያሳለፉ እንደነበሩ ስትነግረን ምን ትላለች? የረመዳን የመጨረሻዎቹ 10 ቀናቶች ሲገቡ ትጥቃቸውን ያጠብቁ ነበረ፣ ሌሊቱን ህያው ያደርጉ ነበረ፣ ሌሊቱን በዒባዳ ያሳልፉ ነበረ፣ ቤተሰባቸውንም ይቀሰቅሱ ነበረ፣ ያነሱ ነበረ። ለምን? ለሰላት ሌሊት። አንዳንድ ወንድሞች ራሳችሁ ብቻ ተነስታችሁ ዒባዳ አትስሩ ያ አኽዋን። በሌላም ጊዜ ይሁን በዚህም ጊዜ ወንድም እህቶቻችሁን ዘመድ አዝማዳችሁን እየደወላችሁ ተቀሳቀሱ። ይክተብ ለክ አጅር ዐዚም፣ አጅር ነው የሚጻፍልህ ያ አኺ። እቺም ሌሊት የምትገኘው በእነዚህ የመጨረሻዎቹ 10 ሌሊቶች ውስጥ ነው። ስለዚህ እንበርታ። ባረከላሁ ፊኩም። ይሄ ትልቅ እድል ነው። ይሄ ያመለጠው ሰው ምን ተጠቀመ ያ አኺ? ይሄን ያገኘ ሰው ምን አጣ? ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።